አንድ በሰዎች የተጨናነቀ ክፍል ውስጥ ገብተው በአይነ ህሊናው ያስቡ። ዙሪያውንም ይመልከቱ። ወዲያውኑም በመቶዎች የሚቆጠሩ ድምጾች ይሰማሉ። ከአፍ የወጡ አይደሉም፣ ከአእምሮ የመነጩ እንጂ። እያንዳንዱ ሚስጥር፣ እያንዳንዱን ፍርሃት፣ እያንዳንዱን የተደበቀ አስተያየት፣ እያንዳንዱን ውሸት፣ ሁሉንም በአንድ ጊዜ። ማንም ሰው እውነተኛ ሀሳቡን መደበቅ አይችልም። ጭንብል የለም፣ ማታለል የለም፣ ሚስጥራዊነትም የለም። የሰው ልጅ በመጨረሻ እውነተኛና ታማኝ ይሆናል ወይስ ስልጣኔ በጥቂት ቀናት ውስጥ ይፈርሳል? ይህ የቢሆንስ ዓለም ነው። ዛሬ የምናየው ሰዎች የሌላውን አእምሮ ማንበብ ቢችሉ ምን እንደሚሆን ነው። ዛሬ በታሪክ ውስጥ ታይቶ የማይታወቀውን እጅግ አስፈሪ አጋጣሚ እንመረምራለን። በምድር ላይ ያሉ እያንዳንዱ ሰዎች በድንገት የሌላውን አእምሮ የማንበብ ችሎታ ቢያገኙ ምን ሊፈጠር ይችላል? እስቲ አብረን እንየው። ሁሉም ነገር የሚጀምረው በአንድ ተራ የሰኞ ጠዋት ነው። ምንም የተለየ ነገር አይታይም። ሰዎች ከእንቅልፋቸው ይነቃሉ፣ ስልካቸውንም ይፈትሻሉ፣ ቡናቸውንም ይጠጣሉ፣ እናም ወደ ስራ ይሄዳሉ። ከዚያ ግን የማይታመን ነገር ይከሰታል። በመላ ዓለም ላይ እያንዳንዱ ሰው በድንገት የሌላውን ሀሳብ የመስማት ችሎታ ያገኛል። መጀመሪያ ላይ ሰዎች በቅዠት ውስጥ ያሉ ይመስላቸዋል። አንዲት ሴት ባላ ቁርስ እየሰራ ሳለ የአእምሮን ሀሳብ ትሰማለች። አንድ ተማሪ መምህሩን መልሱን ከመናገሩ በፊት በአእምሮ ያሰበውን ያቀበታል። አንድ የሱቅ ተቀባይ ወይም ካሸር ደንበኛዋ ስለ ዋጋው መወደድ በውስጣቸው ሲያጉረመርሙ ይሰማታል። ሁሉም ሰው ግራ ተጋባ። በጥቂት ደቂቃዎች ውስጥ ዓለም አቀፍ ድንጋጤ ይፈጠራል። የዜና ማዕከላት በሚሊዮን የሚቆጠሩ ሰዎች ተመሳሳይ ክስተት እያጋጠማቸው መሆኑን ይዘግባሉ። ሳይንቲስቶች ማብራሪያ ለመፈለግ ይሯሯጣሉ። መንግስታት የአስቸኳይ ጊዜ አዋጅ ያውጃሉ። ነገር ግን ምንም ማብራሪያ አይገኝም። ችሎታው እውነተኛ ነው። አሁን የሰው ልጅ አእምሮን ማንበብ ይቻላል። የመጀመሪያዎቹ ጥቂት ሰዓታት ሙሉ በሙሉ ትርምስ የበዛባቸው ናቸው። በዙሪያ ያሉ ሰዎች ሀሳብ ሁሉ መስማት ምን እንደሚመስል አስቡት። ቃላትን ብቻ አይደለም፣ ምስሎችን፣ ትውስታዎችን፣ ስሜቶችን፣ እቅዶችን። እያንዳንዱ የማያውቁት መንገደኛ እንደተከፈተ መጽሐፍ ይሆኑቦታል። መንገዶቹ ሊቋቋሙት የማይችሉ ይሆናሉ። ድምጾች ከውስጥ የሚወጡ ባይሆንም እንኳን ሰዎች ጆሮአቸውን ይይዛሉ። ምክንያቱም ድምጾች እየመጡ ያሉት ከራሳቸው ጭንቅላት ውስጥ ነው። ብዙ ሰዎች ራሳቸውን በየቤቶቻቸው ይቆልፋሉ። ሌሎች ደግሞ ከሰው ስልጣኔ የራቀ ጸጥ ያለ ቦታዎችን አጥብቀው ይፈልጋሉ። በታሪክ ውስጥ ለመጀመሪያ ጊዜ ጸጥታ በዋጋ የማይተመን ውድ ነገር ይሆናል። ከዛም ምስጢራቱ መውጣት ይጀምራሉ። በሰው ልጅ ታሪክ ውስጥ ትላልቅ ውሸቶች ይገለጣሉ። ፖለቲከኞች እውነተኛ ዓላማቸውን መደበቅ አይችሉም። ሙሰኛ መሪዎች ወዲያውኑ ይታወቃሉ። የንግድ ስራ አስፈጻሚዎች ደንበኞችን ማታለል አይችሉም። ማጭበርበር በአንድ ጀንበር ይጠፋል። እያንዳንዱ የተደበቀ አጀንዳ ግልጽ ይሆናል። መጀመሪያ ላይ ሰዎች ደስ ይላቸዋል። ዓለም ይበልጥ ታማኝና እውነተኛ እየሆነች የመጣች ይመስላቸዋል። ነገር ግን ብዙ ሳይቆይ የነገሩ ጨለማ ገጽታ ብቅ ይላል። ሰዎች እያንዳንዱ ሰው ሊያጋራው የማይፈልገውን ሀሳብ እንዳለ ይረዳሉ። አንዳንድ ጊዜ ቁጣ በፍጹም የማናደርገውን ክፉ ሀሳብ ይፈጥራል። አንዳንድ ጊዜ ፍርሃት ምክንያታዊ ያልሆኑ ሀሳቦችን ይወልዳል። አሁን ግን ያንን ሁሉ ሰው መስማት ይችላል። አንድ አፍታ ያለፈ አሉታዊ ሀሳብ የዓመት ጓደኝነትን ያፈርሳል። አንድ የጥርጣሬ ቅጽበት ትዳርን ያበቃል። አጭር የቅናት ስሜት የብዙ ዓመታትን እምነት ያጠፋል። የሰዎች ግንኙነት በየቦታው መፈራረስ ይጀምራል። ማህበራዊ ሚዲያ ፈጽሞ ጥቅም አልባ ይሆናል። ተጽዕኖ ፈጣሪዎች ወይም ኢንፍሉዌንሰሮች በጥንቃቄ የገነቡትን ምስል ያጣሉ። ታዋቂ ሰዎች ከህዝብ እይታ ጀርባ መደበቅ አይችሉም። አድናቂዎቻቸው፣ ጣዖቶቻቸው ስለ እነርሱ ምን እንደሚያስቡ በትክክል ያውቃሉ። የብዙ ታዋቂ ሰዎች ስራ በአንድ ጀንበር ያበቃል። በታዋቂ ሰዎች ላይ ያለው እምነት ይፈርሳል። መላው የመዝናኛ ኢንዱስትሪ ለዘላለም ይለወጣል። ተማሪዎች መምህራኑ ስለ ፈተና መልሶች ሲያስቡ ይሰማሉ። ፈተናዎችም ትርጉም ያጣሉ። ማጭበርበር የማይቀር ይሆናል። መንግስታት መፍትሄ እስኪፈለግ ድረስ በዓለም ዙሪያ ያሉ የትምህርት ስርዓቶች ይዘጋሉ። ዩኒቨርሲቲዎች ይደነግጣሉ። የዲግሪዎች ዋጋም ይቀንሳል። እውቀት ራሱ ለመለካት አስቸጋሪ ይሆናል። ለመጀመሪያ ጊዜ ብልህነትን መደበቅ አይቻልም። የሥራ ቦታዎች ወደ ቀውስ ይገባሉ። የሥራ ቃለ መጠይቆችም እንግዳ ይሆናሉ። አሰሪዎች አመልካቾች እየዋሹ መሆኑን ወዲያውኑ ያውቃሉ። አመልካቾች ደግሞ አሰሪዎች ስለነሱ ምን እንደሚያስቡ ወዲያውኑ ይረዳሉ። የንግድ ድርድሮች የማይቻሉ ይሆናሉ። ሻጮች ፍላጎታቸውን መደበቅ አይችሉም። ደንበኞች መቼ መብታቸው እየተጣሰ እንደሆነ በትክክል ያውቃሉ። ሙሉ ኢንዱስትሪው ይፈራርሳል። ሌሎች ደግሞ ሙሉ በሙሉ ይለወጣሉ። በፍጹም ግልጽነት ላይ የተመሰረተ አዲስ ምጣኔ ሀብት ወይም ኢኮኖሚ መፈጠር ይጀምራል። ወንጀል በከፍተኛ ሁኔታ ይለወጣል። የባንክ ዘረፋዎች ፈጽሞ የማይቻሉ ይሆናሉ። ፖሊሶች ወንጀለኞችን በቀላሉ መለየት ይችላሉ።
የግድያ እቅዶች ከመፈጸማቸው በፊት ይደረስባቸዋል። የሽብር ጥቃቶች ከመጀመራቸው በፊት ይከሽፋሉ። ለአጭር ጊዜ ዓለም ይበልጥ አስተማማኝ ትሆናለች። የወንጀል መጠኖች ይቀንሳሉ፣ መንግስታትም ይከበራሉ። ነገር ግን ክብረ በዓሉ ለረጅም ጊዜ አይቆይም። ምክንያቱም ወንጀለኞች ራሳቸውን ያላምዳሉ። ያለምንም ቅድመ እቅድ መንቀሳቀስ ይጀምራሉ። ህገወጥ ድርጊቱን እስኪፈጽሙበት የመጨረሻ ቅጽበት ድረስ ስለ ጉዳዩ ላለማሰብ ራሳቸውን ያሰለጥናሉ። አዲስ የስነ ልቦና የጦር መሳሪያ እሽቅድድም ይጀምራል። ከዚህ ሁሉ የላቀው ችግር ይመጣል። የግል ሚስጥር ወይም ፕራይቬሲ ይጠፋል። የአካል ብቻ አይደለም፣ የአእምሮ ጭምር እንጂ። እያንዳንዱ የሰው ልጅ የነበረውን የመጨረሻ የግል ነፃነት ቦታ ያጣል። ከአሁን በኋላ አንድም የግል ሀሳብ እንደማይኖሩት በአይነ ህሊናው ያስቡ። አንድም እንኳን። እያንዳንዱ አሳፋሪ ትውስታ፣ እያንዳንዱ አለመረጋጋት፣ እያንዳንዱ ምስጢራዊ ህልም፣ እያንዳንዱ የተደበቀ ፍርሃት ሙሉ በሙሉ ይጋለጣል። ብዙ ሰዎች መቋቋም አይችሉም። ድብርት ወይም ዲፕሬሽን መጠን ከፍተኛ ሁኔታ ይጨምራል። ከዚህ ሁሉ የላቀው ችግር ይመጣል። የግል ሚስጥር ወይም ፕራይቬሲ ይጠፋል። የአካል ብቻ አይደለም፣ የአእምሮ ሚስጥር ጭምር እንጂ። እያንዳንዱ የሰው ልጅ የነበረውን የመጨረሻ የግል ነፃነት ቦታ ያጣል። ከአሁን በኋላ አንድም የግል ሀሳብ እንደማይኖሩት በአይነ ህሊና ያስቡ። አንድም እንኳን። እያንዳንዱ አሳፋሪ ትውስታ፣ እያንዳንዱ አለመረጋጋት፣ እያንዳንዱ ምስጢራዊ ህልም፣ እያንዳንዱ የተደበቀ ፍርሃት ሙሉ በሙሉ ይገለጣል። ብዙ ሰዎች ይህንን መቋቋም አይችሉም። የድብርት ወይም ዲፕሬሽን መጠን በከፍተኛ ሁኔታ ይጨምራል። ጭንቀት ዓለምን ይወራል። የአእምሮ ጤና ጥበቃ ስርዓቶች ከአቅም በላይ ይሆናሉ። የሰው ልጅ በአንድ ወቅት በነፃ ያገኘው የነበረውን ነገር መናፈቅ ይጀምራል፣ ብቻውን የማሰብ ችሎታውን። በመጨረሻም ሳይንቲስቶች መፍትሄ ለማግኘት በከፍተኛ ሁኔታ ይፈልጋሉ። ከዓመታት ምርምር በኋላ የመጀመሪያው የሐሳብ ጋሻ ወይም ቶት ሺልድ ይፈጠራል። የአእምሮ ምልክቶችን መዝጋት የሚችል መሳሪያ። ወዲያውኑ ይህ መሳሪያ በሰው ልጅ ታሪክ ውስጥ እጅግ ውድ ፈጠራ ይሆናል። ሰዎች አንዱን ለመግዛት ለኪሎሜትሮች ይሰለፋሉ። መንግስታት ቴክኖሎጂውን ለመቆጣጠር ይፎካከራሉ። ኮርፖሬሽኖች በቢሊዮን የሚቆጠር ገንዘብ ያፈሳሉ። ሀብታሞች እንደገና ሚስጥራቸውን ያገኛሉ። ድሆች ግን እንደተጋለጡ ይቆማሉ። አዲስ የእኩልነት መጓደል ይታያል። በሀብት አይደለም፣ በስልጣንም አይደለም፣ በሚስጥር ወይም ፕራይቬሲ እንጂ። ሙሉ ከተሞች በድጋሚ ይቀረጻሉ። የአእምሮም ንባብ የማይሰራባቸው ልዩ ጸጥ ያሉ ቀጠናዎች ይፈጠራሉ። ከኃይለኛ የአእምሮ ጋሻዎች በስተጀርባ የግል ማህበረሰቦች ይወጣሉ። ሰዎች ጥቂት የአእምሮ ሰላም ለማግኘት ብቻ በሺዎች የሚቆጠሩ ኪሎሜትሮችን ይጓዛሉ። ለወጣቱ ትውልድ ሚስጥር ማለት እንደ ተረሳ ተረት ይቆጠራል። የቅንጦት ዕቃ፣ ህልም፣ የተረሳ ነፃነት። የሰው ልጅ ቀስ በቀስ ይላመዳል። ልጆች የሚወለዱት ሀሳብ ይፋ በሆነበት ዓለም ውስጥ ነው። ለነሱ የአእምሮ ልባብ የተለመደ ነው። ማህበረሰቡ ይለወጣል። ሰዎች ይበልጥ በጥንቃቄ የሚያስቡ ይሆናሉ። ታዲያ የሰው ልጅ የሌላውን አእምሮ ማንበብ ቢችልስ? ዓለም ይበልጥ ታማኝ ልትሆን ትችላለች። ወንጀል ሊቀንስ ይችላል። ሙስናም ሊጋለጥ ይችላል። ነገር ግን ሚስጥራዊነት ይጠፋል። ግንኙነቶች ሊፈራርሱ ይችላሉ። እናም የሰው ልጅ እጅግ ውድ ከሆኑት ነፃነቶቹን አንዱን ሊያጣ ይችላል። ሳይታይ የማሰብ ነፃነቱን፣ ለእርሱ ብቻ የሚሆን አእምሮ የማግኘት ነፃነት። እና ይሄ አንድ ጥያቄ ያስነሳል። ነገ ጠዋት ከእንቅልፎ ሲነሱ የሰውን አእምሮ የማንበብ ኃይል ቢኖሮት ተጠቀሙት ነበር ወይስ ባልተፈጠረ ብለው ይመኛሉ? ሀሳቡን በኮሜንት ላይ ያሳውቁኝ። እንዲሁም ሀሳቦቻችንን ከወደዳችኋቸው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ነበር የቢሆንስ አለ።